ልጅ ማግኘት ሪዝቅ ነው። ሀብት ገንዘብ ማግኘት ሪዝቅ ነው። አንድች ነፍስ እኮ ሪዝቋን እስክትሞላ አትሞትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አኺራን የሚያስብ የሚጨነቅ፣ ስለ ቀብር የሚጨነቅ፣ ስለ ሞት የሚያስብ ሰው አላህ ሀብቱን በቀልቡ ለአላህ ያስቀምጥለታል። አጀል ከሚፈልግ የበለጠ ሪዝቅ ይፈልጋል። ሁሉም ሰው ከሞት ይሸሻል አይደል? ከሞት ይሸሻል። መጥፎ ሚስት ዱንያ አኺራ የምታበላሽብህ ቀን ደስታ የለውም። ጧት ለክፋ ስትወጣ መጥፎ ባለም እንደዛው። በሐላል መንገድ ያገኘነው ሪዝቅ በረካ አለው። በሐላል መንገድ ያገኘነው ሪዝቅ የተመቸ ነው፣ ደስታ አለበት። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته እናቶች አባቶች ወንድሞች እህቶች እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁን ጤናችሁን በያላችሁበትና ቦታ አካባቢ አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ እንግዲህ በአዲስ ፕሮግራም ከኔ ከወንድማችሁ ጋር ተገናኝተናል። ይህ ርዕስ የብዙዎቻችንን ደስታ የሚያመጣ ጭንቀታችንን የሚያስወግድ የርዝቃችን መንገድን እንዴት እናገኝ የሚል አስባቡ ርዝቅ የርዝቅ ሰበቦች ሆኖ ርዝቅ የሚባለው ነገር በጣም እጅግ የበዛ የሰፋ አይነቱ ብዙ እንደሆነ የምንመለከትበት ሐሳብ ጭንቀት አለ እንዴት ይወገዳል የምንመለከትበት ትምህርት ነው። ለአኺራችንም ስንቅ ሆኖ እንደዚሁም በዱንያ ላይ ደግሞ ስኬታማ የምንሆንበት ሪዝቅ ሲሳይ የሲሳይ መንገዶች እንዴት ይገኛሉ? በአላህ ፍቃድ ከኔ ጋር በተከታታይ ቆይታ እናደርጋለን። አላህ ስብሓንሁ ወተዓላ ከስሞቹ ስንነሳ አንዱ አረዛቅ ነው፣ ለጋሽ ነው፣ ሰጪ ነው። አላህ ቁርአን ላይ አላህ እንደገለጸው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊገዙኝ፣ አምልኳቸውን ለኔ ሊያደርጉ፣ ለኔ ሊያጎበድዱ፣ ለኔ ሊሰግዱ፣ ለኔ ሊያርዱ፣ በኔ ሊደገፉ፣ ሲሳሉም በኔ ሁሉም የዒባዳ አምልኮ የተባለም በአጠቃላይ ለኔ ሊያደርጉ። ዒባዳ አምልኮ የሚባለው ነገር ስሙ በጣም ብዙ ነው። አልዒባዳ እስሙን ጃሚዑን ሊኩል ማ ዩሒብሁ ላህ ወየርዳ ሚን አልአቅዋል ወልአፍዓል ከዛሂረት ወልባጢና። ኢብኑ ተይሚያ ረሕመቱላሂ ዐለይሂ እንደገለጹት ዒባዳ ማለት ስሙ በአጠቃላይ አላህ የሚወደው አላህ የሚወደው የሚቀበለው ድብቅም የሆነ በግልጽም በጋሃድም በድብቅም ያለ ውስጣዩም ግልጽም የሆነ ነገር በአጠቃላይ አላህ የሚወደው ነገር አላህ ዘንድ ተወዳጅ የሆነ ነገር መስራት ዒባዳ ይባላል። ስለዚህም አላህ ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትም ሆነ የሰው ልጆችን አልፈጠርኩም እኔን ሊገዙኝ እንጂ አለና ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አዩጥዒሙን አለ አላህ። ከነርሱ ምንም ሲሳይ አልፈልግም አለ አላህ ስብሓነሁ ወተዓላ። ወማ ኡሪዱ አዩጥዒሙኒ ሊመግቡኝም አልሻም። ለምን? ኢነላህ አላህ ማለት ሁወ ረዛቅ፣ እሱ ራሱ ረዛቅ ነው፣ ለጋሽ ነው፣ ሰጪ ነው። አላህ የሚመግበው የሚያበላው የሚያጠጣው የሚለግሰው በአጠቃላይ አላህ ነው። ኢነላህ ሁወ ረዛቁ ዙል ቁወቲል መቲን፣ የብርቱ ኃይል ባለቤትም አላህ ነው። ስለዚህ ማንም ሊረዝቀኝ ሊመግበኝ አልፈልግም። አዎ አላህ ይበላ ይጠጣ፣ ከሰውነት ባህሪ የጸዳ ለይሰ ከሚስሊ ሸይኡን ወሁወ ሰሚዑል በሲር፣ እሱ የሚመስል አንዳች የለ፣ ነገር ግን ተመልካችም ሰሚም ነው። ስለዚህ ከአላህ ስሞች አንዱ ረዛቅ ነው፣ ለጋሽ ነው። አዎ ሪዝቅ አይነቶቹ ብዙ ናቸው። የሪዝቅ አይነቶች ወንድሞች እህቶች፣ ጤና የሪዝቅ ነው። ልጅ ማግኘት ሪዝቅ ነው። ሀብት ገንዘብ ማግኘት ሪዝቅ ነው። ጥሩ ትዳር ማግኘት ሪዝቅ ነው። ጥሩ ጎረቤት ማግኘት ሪዝቅ ነው። ልጅህ ሷሊህ ሆኖ ማደጉ ሪዝቅ ነው። ዒልም ማግኘት፣ ዒልም መማር፣ ሐላል ሐራምን መረዳት ሪዝቅ ነው። የሪዝቅ አይነቱ በጣም ብዙ ነው። የሀገር ሰላም ሪዝቅ ነው፣ በጣም ብዙ ነው። ትልቁ ግን ሪዝቅ
ትልቁ ስጦታ ግን ምንድነው? ኢስላም ነው። ይሄን ያሱ አላህ ዱንያን ለሚወደውም ለማይወደውም አላህ ይለግሳል። ዱንያን እዚች ዓለም ጸጋ ለሚወደውም ለማይወደውም አላህ ይለግሳል። ዲንን አሉ ኢማንን እስልምናን ግን አላህ ለሚወደው ብቻ ነው የሚለግሰው። አልহামዱሊላህ እንበልና በዚህ ልንደሰት ይገባል። አው የርዝቅ አይነቶችን ከመመልከታችን በፊት ዛሬ እንደው ስለ ሪዝቅ አረዳዳችን ሰፋ ያለ እንዲሆን የምንማማርበት ትምህርት ነው። ሪዝቅ ከአላህ በኩል የሚመጣ የሚሰጥ ስጦታ ነው። ይህ ሪዝቅ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት አንድ ሰው እንግዲህ በእናቱ ሆድ ላይ ያለ አፈጣጠሩ ሲሰባሰብ እንግዲህ 40 የውም ኑጥፋ ነው አይደል? 40 ቀን ንፍጥ ነው፣ ፍቶት ጠብታ፣ ይሄ የዘር ፈሳሽ ስፐርም መንይ የሚባለው ነው። በሌላኛው 40 ቀን ደግሞ አለቃ ይሆናል፣ የረጋ ደም ይሆናል። በሌላኛው 40 ቀን ደግሞ ሙድጋ አሉ ቁራጭ ስጋ የሚላመስ ስጋ ይሆናል። 43 ጊዜ ስንት ሆነ ማለት ነው? 120። በወራት ስንከፍለው 4 ወራት። ከ4 ወር በኋላ በሱ ላይ ሩሁ ይነፋበታል፣ መላእክቱ ይታዘዛል፣ የሱ ሪዝቁን ይጽፋል። ከእናቱ ሆድ ጀምሮ ተወልዶ ዱንያን እስኪሰናበት የሚመገበውን የሚያገኘውን ሪዝቅ ይጽፋል። ቢከትብ ሪዝቅሂ ይጻፋል። ወዐመሊሂ ስራው ይጻፋል። ወአጀሊሂ አጀሉ የዱንያው ቆይታው እናቱ ሆድ ውስጥ ነው የሚሞተው ጽንስ እያለ እዛው ሲወለድ ነው ወይስ ዱንያ ለዓመታት ይቆያል? ይጻፋል። እንደዚሁም ወሸቂዩን አው ሰዒድ እድለኛ እድለቢስ ይጻፋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ሪዝቅ ከአላህ በኩል የሚገኝ ነው። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲጠቁሙን እንዲህ አሉ፣ አዩሃ ናስ እናንተ ሰዎች ወይ ኢተቁላህ አላህን ፍሩት፣ ወአጅሚሉ ፊ ጠለብ ርዝቅን በመፈለግ አሳምሩ፣ ፈኢነ ነፍሰን አንድች ነፍስ እኮ ለን ተሙተ ሐታ ተስተውፊየ ሪዝቀሃ ሪዝቋን እስክትሞላ አትሞትም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለን ተሙተ ነፍሰን ፈኢነ ነፍሰን ለን ተሙተ ሐታ ተስተውፊየ ሪዝቀሃ አንድች ነፍስ የተጻፈላትን ሪዝቅ ሳትሞላ አትሞትም። ወኢን አብጣዕ ዐንሃ ከሷ ቢዘገይ እንኳን ሳታገኘው አትሞትም። ፈተቁላህ ወአጅሚሉ ፊ ጠለቢ አሉ። አሁንም አላህን ፍሩ፣ ሪዝቅን በመፈለግ አሳምሩ። ኹዙ ማ ሐለ አላህ የፈቀደላችሁን የተፈቀደውን ሐላል የሆነውን ያዙ። ወደዑ ማ ሐሩመ የተከለከላችሁትን ደግሞ ሐራም የሆነውን ደግሞ ተዉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሪዝቅን የሚሰጠው ማን ነው? አላህ ነው። ቃለ ረቡና አለዚ አዕጣ ኩለ ሸይእን ኸለቀሁ ሱመ ሀዳ ነው። ቃለ ረቡና አለዚ አዕጣ ኩለ ሸይእን ጌታችን ያለ ፍጥረቱ ነገሩን ሁሉ የሚያስፈልገውን የሰጠ ጌታ ነው አላህ። ኩለ ሸይእን የሚያስፈልገውን ነገር ሁሉን ነገር ሱመ ሀዳ ከዚያም የመራውም እሱ ነው። ስለዚህ ሪዝቅ አላህ ስብሓነሁ ወተዓላ ለጋሽ እሱ ነውና ሁልጊዜም ሪዝቃችን ያማረ እንዲሆን ኑሮአችን የተስተካከለ እንዲሆን ጥሩ ጎረቤት አላህ እንዲለግሰን፣ ጥሩ ሷሊህ ልጅ አላህ እንዲለግሰን፣ እንደዚሁም ጥሩ ትዳር ለማግኘት ስራ የተስተካከለ እንዲሆን ኑሮ ያማረ እንዲሆን ሁላችንም የመጀመሪያው ከአላህ ጋር ያለን ግንኙነት ማሳመር ይገባናል። ነቢዩ ሰለላሁ ዐለይሂ ወሰለም አኺራን ጉዳይ የሚያስብ ሰው አኺራን የሚጨነቅ ሰው አላህ ርዝቅ እንደሚያመጣለት ጠቆሙን። አን አነስ ብኑ ማሊክ ረዲየላሁ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ካነት ልአኺረቱ ሀመሁ አኺራ ሀም ገሙ የሆነ አኺራን የሚያስብ የሚጨነቅ ስለ ቀብር የሚጨነቅ ስለ ሞት የሚያስብ ሰው ጀዐለ ላሁ ጊናሁ ፊ ቀልቢሂ አላህ ሀብቱን በቀልቡ ለአላህ ያስቀምጥለታል። ወጀመዐ ለሁ ሸምለሁ ጉዳዮችን በአጠቃላይ ይሰበስብለታል። ወአተትሁ ዱንያ ዱንያም ትመጣዋለች። ወህየ ራጊመቱን እሷ የተዋረደች ዝቅ ብላ ትመጣለች። ለሱ የተዋረደችና እሱ ጋር ትመጣለች። ሱብሓነላህ። ምን በማሰብ አኼራን በማሰብ ቀብርን በማሰብ የአላህን ታላቅነት ተርቶ ከአላህ ጋር ግንኙነትን በማሳመር አላህ ብቻ ብቸኛ ተመላኪ ነው። ከሰዎች የሚመለክ አምላክ የለም። ፈራጁ እሱ ነው። ዳኝነቱ እሱ ዘንድ ነው። ሁሉን ነገር አድራጊ እሱ ነው። የእሱ ላይ ያለን እምነት ጠንካራ ሆኖ
አኺራ እሱ ፊት እቆማለሁ አኺራ አለብኝ ጀነት ጀሃነም አለ ሂሳብ ምርመራ አለ ብሎ የሚያስብና ዱንያ ላይ ባለው እንቅስቃሴ በዚህ መልኩ በጥሩ ሁኔታ የሚጓዘው ሱብሃንአላህ አላህ ጉዳዩን ይሰበስብለታል የመጀመሪያው ጉዳዩን ይሰበስብለታል واتته الدنيا وهي راغمه ዱንያ የተዋረደችውና ትመጣዋለች ومن كانت الدنيا همه ሐሳብ ጭንቀቱ ዱንያውን ዛሬም ዱንያ ነገም ዱንያ ሌላው ወነሃራ ዱንያ ከሆነ ደግሞ جعل الله فقره بين عينيه الله ድህነትን በሁለቱ አይኖች መካከል ያቀርብበታል وفرق عليه شمله ጉዳዩን ይበታትንለታል ولم يأته من الدنيا ከዱንያም ደግሞ አትመጣውም إلا ما قدر له ለሱ የተጻፈለት ቢሆን እንጂ ሱብሃንአላህ ለሱ የተጻፈለት ቢሆን እንጂ ከዱንያም አትመጣውም ማን ከተባለ ዱንያ የሚል ሰው አኺራን የረሳ ሰላት የለ ጾም የለ አላህን መገዛት የለ አላህን የዘነጋ ሰው ሁሌም ጭንቀት ውስጥ ነው ያለው ስለዚህ አላህ Subhanahu Wa Ta'ala ረዛቅ ነው ከናታችን ሆድ ጀምሮ እንዴት እንደረዘቀን እናስበዋ ለጋሽ አይደለ እስቲ ጽንስህን አስበው አፈጣጠርህን ተመልከተው وفي انفسكم افلا تبصرون በነፍሶቻችሁ ላይ እኮ ስንትና ስንት ተአምር አለ ያን አትመለከቱም ይላል አላህ አው ስንትና ስንት ተአምር አላህ Subhanahu Wa Ta'ala ለኛ አምጥቶልናል ተረገስክ ያጠበጣ ፍቶት የነበረው እንኳን የሰው ልጅ ትንኝ ይፈጠራል ተብሎ ከማይታሰብ ነገር አላህ خلقه ፈጠረህ فسواك فعدلك አስተካከለ ቅርጽህን ውብ አደረገ ያፍንጫ አቀማመጥ የጆሮ አቀማመጥ የአይንህ የቅንድብህ ሱብሃንአላህ እንዴት ውብ አድርጎ ነው አላህ የፈጠረ لقد خلقنا الانسان في احسن تقويم ያለው አላህ በዚህ መልኩ አላህ ፈጥሮ ከዛ በኋላ አላህ እናት ሆድ ውስጥ ሆነ አንተ እናትህ ቆሎም ስትበላ ሽሮም ጥብሱንም ስትበላ አላህ ቀምሞ በራሱ ቅመማ ላንተ ምግብ እንዲሆን አላህ አደረገ ሹፍ እንዴት እንደረዘቀ እናታችንን የወር አበባዋን እንዲቋረጥ አላህ አደረገ በርግዝና ሰዓት ላይ አየ ላንተ እንዴት እንክብካቤ አላህ እንዴት እንሰጠ ከዛም ደግሞ ወጣ ጡቷን ላንተ ተመራጭ ምግብ አላህ አደረገልህ ጥንካሬ የምታገኝበት የእናትህን ጡት ላንተ ትልቅ ቀለብ አላህ አደረገልህ ላንቺ ትልቅ ቀለብ አላህ አደረገልሽ አላህ ከልጅነትሽ ጀምሮ እንዴት እንደረዘቀ ተመለከትኩ ወንድሜ ተመለከትሽ እህቴ አላህ ረዛቅ ነው ከልጅነት ጀምሮ ምናልባት ብትረሺም ብትረሳም አላህ ትዳር ውስጥ ከቶ ልጅ ሰጥቶ አሳየህ አይደል ልጅህ ባለቤትህ ጋር ያኒ የሷን ጦት ወተቷን ሲጠባ ስትመለከት ያን አስተዳደግ እርከኑን ይዞ ሲያርክ ስትመለከት ያንተነትን አስተዋውሰው ትላንት ማንነትን እንድታስተዋውሰው የሚረዳህ ጉዳይ ነው ሪዝቅ ከአላህ ነው አላህ ነው የሚረዝቀው አላህ ነው ለጋሹ ይሄንን አላህ የለገሰህን ሪዝቅ ተጠቀምበት ከሱጭ ማንም እንደማይለግስ ተረዳ በመጀመሪያ ደረጃ የሚረዝቀው እሱ ነው ኢነላህ هو الرزاق الله እሱ ራሱ ነው ለጋሽ አው ለጋሽ እሱ ነው ذو القوة المتين ነው የብርቱ ኃይል ባለቤትም አላህ ነው ስለዚህ ሪዝቅ ከአላህ ነው ያንን وأجملوا في الطلب እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም አፈላለጋችሁን አሳምሩት አው በወንጀል እንዳትፈልጉት በሐላል ፈልጉት በሐላል ስትፈልጉት ያማሮኑ ታገኙታላችሁ ደስታ አለው በረካ አለው በሐላል መንገድ ብቻ ፈልጉት ሪዝቅህን እንቅስቃሴ በማድረግ የምታገኘው ነው ሪዝቅህ እንቅስቃሴ በማድረግ በምን አይነት እንቅስቃሴ አላህ በፈጠረው ምድር ላይ በመንቀሳቀስ የምታገኘው ነው ሪዝቅ አላህ በፈጠረው ምድር ላይ አላህ ባስገኘው በخلቀው በጋራዎቹ በሸንተራሮቹ ከውጭ ወደ ውጭ ይሄድክ ምን ይያልክ ተንቀሳቅሰህ የምታገኘው ሰርተህ ኮትኩተህ ደክመህ የምታገኘው ማን ነው ለጋሽን ሁሉ የዘራኸውን ያማረ ምግብ እንዲሆን ያደረገው ማን ነው አላህ አይደለ እንዴ አዎ ካፍታ ቆይታ በኋላ ተመልሰን እንመጣለን ሳትሩቁ ባላችሁበት ጠብቁ ቀሪውን እንመለከታለን
ካፍታ ቆይታ በኋላ ተመልሰን መተናል። ለጋሹ አላህ ነው። ሱብሃንአላህ። አንድ ሐዲስ ምን ይላል መሰላችሁ ወንድሞቼ እህቶች? ሪዝቅ አጀል ከሚፈልግ የበለጠ ሪዝቅ ይፈልጋል። ሁሉም ሰው ከሞት ይሸሻል አይደል? ከሞት ይሸሻል። አጀልህ ከሚፈልግ የበለጠ ሪዝቅ ይፈልጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አጀልህ ከሚፈልግ የበለጠ ሪዝቅ ይፈልጋል፣ ያሳደሃል። يقول الرسول عليه الصلاة والسلام إن الرزق لا يطلب العبد كما يطلبه أجله. رزق قالوا النبي صلى الله عليه وسلم أبي الدرداء باستلال الحديث رزق قالوا عند سو أجلو እንደሚ ፈልገው ርዝቁም ይፈልጓል አሉ። በሌላ ዘገባ ደግሞ لو أن رجلا عند سو هرب من رزقه كهربه من الموت ከርዝቁ ቢሸሽ ከሞት እንደሚሸሸው ከርዝቁ ቢሸሽ ለአድረከሁ ሪዝቁ ያገኘዋል ከማ ዩድሪኩሁ الموت ሞት እንደሚያገኘው። ይሄን እናምናለን አይደል? ሰው ላይ ሞት ይመጣበታል፣ ጊዜው ሲደርስ ይሞታል። አብዛኞቻችን እንቀበላለን። ሪዝቃችንም እንደዛ ነው። የተጻፈልህ ሪዝቅ ሱዑዲያ ከሆነ ሐጅ እያደረክ ነው አጀልህ የሚደርሰው ከተባለ እዛች ቦታ ላይ ሐጅ እያደረክ ሪዝቅህን እየተጠቀምክ ትሄዳለህ። አውሮፓ ነው ከተባለ አውሮፓ ሄደህ ነው የምትሞተው። የተጻፈልህ ቦታ ላይ ሪዝቅህን ሳታገኝ ያንተ የአንድ ወር ቀለብህ የተዘጋጀው ውጭ ሀገር ነው ከተባለ እዛ ሄደህ ነው የምታገኝ። ሱብሃንአላህ። ያችን ሪዝቅ ሳትሞላ ዱንያን መልቀቅ የለም፣ ዱንያን መልቀቅ የለም። አላህ ለጋሽ ነው። ሱረቱ በቀራ ላይ አላህ ያ አዩሃ ናስ እናንተ ሰዎች ወይ አዕቡዱ ረበኩም الذي خلقكم والذين من قبلكم لعلكم تتقون ያ የፈጠራችሁን ጌታ አላህን ተገዙት። ከናንተ በስተፊት የነበረውን የፈጠረ ያስገኘ ከአደም ጀምሮ ኢላ የውም القيامة ድረስ የሚፈጥረው ያስገኘው ፈጣሪው የሁሉን ነገር አስገኘ አላሁ ረቡል ዓለሚን የዓለማቱ ጌታ አላህ ነው። ተገዙት የምትባሉት ጌታችሁ ለምንድን ነው? لعلكم تتقون ልትፈሩት ይከጀላል አለና الذي جعل لكم الأرض فراشا ያ ኮዮ ተገዙት አምልኩት ልትፈሩት ይከጀላል የተባለው ጌታችሁ እኮ ማለት ምድርን ፍራሽ ያደረገ ነው። الذي جعل لكم الأرض فراشا ያ ምድርን ለእናንተ ምንጣፍ ያደረገ ነው። እንዲመቸን ፎቁን ትገነባበታለህ፣ መንገዱን ትሰራበታለህ፣ መኪናዎች ይንቀሳቀሳሉ። ሱብሃንአላህ። ያመቻቸው ፊራሽ ያደረገው ምንጣፍ ያደረገው ማን ነው? አላሁ ረቡል ዓለሚን የዓለማቱ ጌታ አላህ ነው። الذي جعل لكم الأرض فراشا والسماء بناء ሰማይን ደግሞ ጣራ ያደረገ وأنزل من السماء ماء ከሰማይ ውሃን ያወረደ ዝናብን ካወረደ ውሃ ደግሞ فأخرج به من الثمرات ከዛ ከምድሩ ደግሞ የፍራፍሬ አይነቶችን من الثمرات የአዝርት አይነቶች የቡቃያ አይነቶች ጤፍ በለው በቆሎ ስንዴ በለው ገብስ የምትፈልጉትን አይነት ያወጣው አላህ ነው። ለምን? ሪዝቀን ለኩም ለናንተው ሲሳይ ቀለብ ሲባል ለናንተው ሪዝቅ አለ አላህ ሪዝቀን ለኩም ማለት። ስለዚህ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን። ቁም ነገሯችን ናት። እናንተ እያወቃችሁ ለአላህ ባላንጣን ቢጤን አታድርጉለት። ከአላህ ውጭ ሌላ ይመለካል ብላችሁ ልትሰግዱ አትሂዱ። ቀብር አምልኮ እንዳትሄዱ፣ ጠንቋይ ጋር እንዳትሄዱ፣ አድባር ቆሌው እንዳትሉ። የፈጠራችሁ እሱ ነው። ምድርን የዘረጋው እሱ ነው። ከሰማይ ውሃ የሚያወርደው እሱ ነው። የሚንከባከባችሁ እሱ ነው። ስለዚህ እሱም ብቻ ተገዙ። ኢብኑ ከሲር የቁርአን ሙፈሲር ሊቅ ቁርአን እንደነዚህ አይነት ትላልቅ ዑለማዎች ፈስረው ካላብራሩልን በስተቀር ከባድ ነው እኮ። በእኔ አረዳድ ብቻ በእኔ አመለካከት ብቻ ቁርአን ሙፈሲሮች አሉት። ምን ይላሉ? الخالق لهذه الأشياء هو المستحق للعبادة ይላሉ ኢብኑ ከሲር። ሐፊዝ ኢብኑ ከሲር የኢብኑ ተይሚያ የኢብኑ القيم የአንጋፋ መሻይኾች ተማሪ የሆኑት ኢብኑ ከሲር ብዙ ሐዲሶችን የቀሩ ያፈዙ ተፍሲሮችን የተማሩ ኢብኑ ከሲር ምን ይላሉ? ፈጣሪ ማለት እነዚህ ነገሮችን ያስገኘው እሱ ነው። ምኑን? ሰማይን ጣራ ያደረገ ምድርን የዘረጋ ከሰማይ ውሃ ያወረደ ከምድር ደግሞ ቡቃያውን ያፈለቀው እሱ ነው። ስለዚህ هو المستحق للعبادة لأملكم تجبي السنو أو الله يملكه الله يفتره يقلبه يابله الله ليلان أتملكنو لما سجن ميجباو السنة السو بتشانو رزق
አዎ አላህ ለጋሽ እሱ ነው፣ ሰጪው እሱ ነው። ይሄንን ማመን ያስፈልጋል። ሚለግሰኝ የሚሰጠኝ የሚንከባከበኝ ጌታዬ አላህ ብቻ ነው። አዎ ሪዝቅ ሲባል አንዳንዱ ገንዘብ ብቻ ብር ብቻ ላ ወላሂ ብር ብቻ ሪዝቅ አይደለም። ሪዝቅ አይነቶቹ ብዙ ናቸው። ገንዘብም ሪዝቅ ነው፣ ጤናም ሪዝቅ ነው። ስንትና ስንት ወንድሞች አሉ እህቶች አሉ አላህ ዱንያውን ሰጥቷቸው ማለት ገንዘቡን የሚቆጠረውን ገንዘብ ሰጥቷቸው ንብረት ሰጥቷቸው ልጅ የከለከላቸው የሉም። እነዚህ ወንድሞች እህቶች ልጅ ስጠኝ ብለው ይመኛሉ አይመኙ? ይመኛሉ። ስንት ሆስፒታሎች ሄደዋሉ። ለምን? እንደው ልጅ ለማግኘት ሕክምና በማድረግ ልጅም ሪዝቅ ነው። ስለዚህ ሰጪው ማን ነው? አላህ ነው። ይህንን ፕሮግራም ነው እንግዲህ ለተከታታይ ሳምንታት የምንመለከተው። የሪዝቅ ጉዳይ እጅጉን አስፈላጊ አንገብጋቢ፣ የሪዝቅ አረዳዳችን ሰፋ ማለት አለበት። ሪዝቅ ሲባል ብቻ ገንዘብ ብቻ አይደለም። አፊያ ሪዝቅ ነው ወንድሞች አይደል እንዴ? ስንት ሰው አለ ገንዘብ አላህ ለግሶት አፊያውን የወሰደበት፣ በገንዘቡ ስንት ሆስፒታል የሚመላለስ የሚንከራተት የለም። አዎ አፊያ ጤንነት ሪዝቅ ነው። አሲሐቱ ታጁን አላ ሩኡስ አልአሲሐ ላ ያዕሪፉሃ ኢላ አልመርዳ። ጤንነት ማለት በጤነኞች አናት ላይ የምትገኝ ምንድናት? ዘውድ ናት አሉ። ዘውድ ናት፣ በጤነኞች አናት ላይ የምትገኝ ዘውድ ናት። ላ ያዕሪፉሃ ኢላ አልመርዳ። በሽተኛ እንጂ ማንም አያውቃት። በሽተኛ ብቻ ነው እሷን የሚያውቃት። የታመመ ብቻ ነው የእሷን ጥቅም የሚያውቀው። ወላሂ የጤናን ጥቅም ሆስፒታል የተኛ ያውቀዋል። የጤናን ጥቅም አንተ መስጊድ ስትመላለስ የመስጊድ መመላለስን ትሩፋት ደረጃን የናፈቀው ሰው ያውቀዋል። የጤናን ጥቅም አንተ ትምህርት ቤት ሂደህ እህቴ ትምህርት ቤት ሂደሽ ስትመጪ መመላለሱን ቤቱ የተቀመጠ ያውቀዋል። የጤናን ጥቅም ራሱ በልቶ ጠጥቶ አላህ በፈቀደለት መንገድ መጸዳጃ ቤት ሄዶ የሚጠቀመው ያውቀዋል። ስንትና ስንት አለ ትቦ የተገጠመላቸው በመሳሪያ በሕክምና ኃይል ምን የሚያደርጉ ያኒ የሚጸዳዱ ስንትና ስንት የተያዘዋሉ። ስለዚህ ጤና ሪዝቅ ነው። ጥሩ ጎረቤት ሪዝቅ ነው። አርባዕቱ ሚነ ሰዓዳ አሉ ነቢ ስ ሰለም። 4 ነገር ከእድለኝነት ነው። 4 ነገር። የመጀመሪያው አልመርአቱ ሳሊሓ ሷሊህ የሆነች ሚስት። አቡ ትዳር የያዛችሁ ሚስቶቻችሁን አላህ ሷሊህ አላህ ያድርግላችሁ። አሚን በሉ። ሚስቶቻችሁን ሷሊህ አላህ ያድርግላችሁ። እህቶቼም ባሎቻችሁን ሷሊህ አላህ ያድርግላችሁ። ያላገባችሁ ደግሞ ሷሊህ ሚስት አላህ ይስጣችሁ። ለወንድሜ ለእህቶቼም ሷሊህ ባል አላህ ይለግሳችሁ። አዎ አርባዕቱ ሚነ ሰዓዳ 4 ነገር ከእድለኝነት ነው። ሷሊህ የሆነች ሚስት ማግኘት። ሁለተኛው ጥሩ ጎረቤት። ጥሩ ጎረቤት አዛ የማያደርግህ ክፍለ ሀገር ውጭ ሀገር ደርሰ ስትመጣ የምትደሰትበት አዛ ያረገኝም ቤተሰቤን ይንከባከባል ይጠብቃል ብለህ የምታስበው የምትተማመንበት ጎረቤት። ሶስተኛው ጥሩ ቤት ሰፊ ቤት። አዎ እንግዳ መጣ እዛኛው ክፍል ገብተተኛ የምትለው አላህ ይወፍቀን ለሁላችንም። አራተኛው ጥሩ መኪና በየጊዜው ግፉኝ የማይል ጥሩ መኪና አላህ ይለግሰን። ይሄ ከድለኝነት ነው። አርባዕቱ ሚነ ሸቃዋ 4 ነገር ሸቃዋ ናቸው አሉ ከመጥፎ። 1 መጥፎ ሚስት አላህ ይጠብቀን። መጥፎ ሚስት ዱንያ አኺራ የምታበላሽብህ ቀንህ ደስታ የለውም። ጠዋት ለክፋት ስትወጣ መጥፎ ባለም እንደዛው ሚስቱን አዛም ያደርግ የሚደበድብ አላህ ይጠብቀን። ሁለተኛው መጥፎ ጎረቤት አዛም ያደርግህ ለሰው አዛ የሆነ ወላሂ ላ ዩእሚን ወላሂ ላ ዩእሚን አላመነም አሉ ነብዩ። ማን ጎረቤቱ ስጋቱን የሚፈራው እንደው ምን ያደርስብኛል እያለ የሚሰገው የሚፈራው አላመነም። አንተ ለጎረቤቶች ምቸው እንጂ መጥፎ ስጋት መሆን የለብህም። አቤት ስንት ሰው አለ ከነከለ ይቅርብኝ ብሎ ቤቱን ለቆ ባሎን ዋጋ ሽጦ ስንት ቦታ ተግዲዮ የተከራየ ወይም ደግሞ ሌላ ቦታ አነስተኛ ይገዛል። በምን ከዛ ጎረቤት መለየት ያ መሆን የለብህም። ከባድ አደጋ ነው ያለው። የጎረቤት ሐቅ ከባድ ነው፣ ጥንቃቄ ይፈልጋል። ወላሂ ላ ዩእሚን ያሉት ይሄንን ነው።
ሶስተኛው መጥፎ መኪና 10 ግፉኝ የሚል ትጀምራለህ። አረሷ አግዙኝ እስቲ ግፉኝ ይል አላህ ይጠብቀን። ያማረውን ምንም ነገር ችግር የሌለባትን አላህ ይለግሳችሁ፣ አላህ ይለግሰን። አራተኛው ጠባብ ቤት አጅነቢ እንግዳ መጣ የት ልታስቀምጠው? እነዚህ ከመጥፎ ናቸው አሉ። ስለዚህም ይሄን ሁሉ የሚለግሰው የሚሰጠው ማን ነው? አላህ ነው። አንተ ሁሌ ነገሮችን ወአጅሚሉ ፊ ጠለብ የተባለውን በደንብ ያዘው። በሐላል ለማግኘት አዎ ረሱል ዓለይሂ ሰላቱ ወሰላም በአንድ ሐዲስ ሲናገሩ ያእቲ አለ ናሲ ዘማኑን በሰዎች ላይ የሆነ ዘመን ይመጣል፣ ጊዜ ይመጣል። ላ ዩባሊ ልመርኡ ማ አኸዘ ሚንሁ አሚን አልሐላሊ አም ሚን አልሐራም። አንድ ሰው ሚይዘውን ገንዘብ ዴንታም አይሰጠው፣ ግዴለሽ የሚሆንበት ከሐላል ነው ከሐራም ነው ያዘው። ኪሱ ይሙላ ኪሱ ይበጥ እንጂ ምንም አይመስለው። ከየትን ፍጪው ዱቄቱን አምጪ አይነት ነገር አለ አይደል? ምንም አይመስለው፣ ጊዜ ይመጣል። ላ ሙስሊም ከዚህ አቡበክር ሲዲቅ አንድ ቀን አንደኛው የሆነ ምግብ ሰጣቸውና አቡበክር ሲዲቅ ረዲየላሁ ዐንሁ በሉት፣ ተጠቀሙት። ከዛ በኋላ ይሄ የመጣልህ ግን ከየት እንደሆነ ታውቃለህ አላቸው። አቡበክር አላውቅም፣ ሌላ ጊዜ ትጠይቀኝ ነበር፣ ዛሬ ሳትጠይቀኝ በላህ። አውርቦኝ ነበር በለው አሉ። ይሄ እኮ የሆነ በጥንቁልና ያገኘሁት ገንዘብ ነው አላቸው። አቡበክር ሲዲቅ ረዲየላሁ ዐንሁ በጣም በሚገርማችሁ ሁኔታ ጭንቅ ብሏቸው ይሄን 10 ውሃ እኮ ነው እየጠጡ ለምን የበሉትን ለማውጣት እንዴ ነፍስህን እኮ ልታጠፋ ድረስ ነፍሴም እስክትጠፋ ድረስ አድርጋት ነበረ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐራም የበቀለች ስጋ ለጀሃነም ተገቢ ናት ብለዋል። ስለዚህ ከኔ ሰውነት ላይ ሐራም ነገር ሊኖር አይገባም ብለው አቡበክር ሲዲቅ ረዲየላሁ ዐንሁ የበሉትን አወጡት። እኔስ ከየትም ይምጣ አይደል ተዘርፎም ይምጣ ኪሴ ይሙላ ላ ሪዝቅ ከአላህ ነው። በሐላል መንገድ እንፈልገው። በሐላል መንገድ ያገኘነው ሪዝቅ በረካ አለው። በሐላል መንገድ ያገኘነው ሪዝቅ የተመቸ ነው፣ ደስታ አለበት። በሐላል መንገድ የተገኘ ሪዝቅ አላህ ዘንድ ውዴታን ያመጣል። ለጋሹ እሱ ነው እንበል፣ ሰጪው እሱ ነው እንበል። በአላህ ላይ እንተማመን፣ በሱ እንመካ። ስለዚህም በዚህ ፕሮግራም ላይ አላህ ካለ አስባቡ ሪዝቅ የሪዝቅ አይነቶች ምንድን ናቸው? አንደኛ እንዳልኳችሁ እዚህ ጋር ሪዝቅ የሚለውን ሰፋ አድርጋችሁ ይዛችሁታል። የሪዝቅ አይነቶች ብዙ ናቸው። ሪዝቅ የሚባለው ነገር ብዙ አይነት ነው። ገንዘብም ሪዝቅ ነው። ጥሩ ጎረቤት ሪዝቅ ነው። ጥሩ ሚስት፣ ጥሩ ባል፣ ጥሩ ልጆች ማግኘት፣ አፍያ ጤና ማግኘት፣ የአገር ሰላም፣ ዒልም የመሳሰሉት ሪዝቅ ብዙ ናቸው። እንመለከታቸዋለን እነዚህን የሪዝቅ አይነቶች። እንደዚሁም ደግሞ ካለንበት ጭንቀት መከራ ደግሞ መገላገያ መንገዶችም መፍትሄውን የምንማማርበት ፕሮግራም ነው። ይህ ፕሮግራም የመሳሰሉት ፕሮግራሞችን በአላህ ፍቃድ በዚቹ መድረክ ላይ ህይወት ጎዳና በሆነው በአፍሪካ ቲቪ ላይ ሳምንታዊ ፕሮግራም አድርገን በአላህ ፍቃድ እንማማራለን። ብዙ አይነቶችን እናያለን። ይሄ የምንማማራቸው ትምህርቶች ለዱንያም ስኬት ያዟትችን ለዱንያም ስኬት ከምንም በላይ ደግሞ አኺራችንን የሚያሳምርልን። ዱንያ ስኬት ኖሮ ዱንያ ፎቅ በፎቅ ሆነ እስቲ አንቺ መስቢው ዱንያ የፎቅ አይነት ኖሮሽ የህንፃ አይነት ኖሮሽ አካውንትሽ በተለያየ ያለው አካውንትሽ ገንዘብሽ ሞልቶ አኺራሽ ቢበላሽብሽ ትፈልጊያለሽ? አትፈልጊም። አንተ አኺራ ቢበላሽብህ ትፈልጋለህ? እንደም አትፈልግም። ስለዚህ አኺራችንም የተስተካከለ ዱንያችንም የተስተካከለ እንዲሆን ምን አይነት ሰበቦች እናድርስ፣ ምን አይነት ምክንያቶችን እናድርስ የመሳሰሉትን ፕሮግራም በአላህ ፍቃድ በዚህኛው ፕሮግራም ላይ በአፍሪካ ቲቪ ላይ በሚቀርበው ሳምንታዊ በሆነ ፕሮግራም ላይ እንመለከታለን። ይህንን ፕሮግራሜን ቀኑን ጠብቃችሁ አፍሪካ ቲቪ ማስታወቂያ ለቆ በዚህ ሰዓት ይቀርባል ብሎ በሚያቀርብበት ሰዓት እንደው በትኩረት እንድትከታተሉ፣ በትኩረት ከቤተሰብ ጋር ሆናችሁ ጓደኞች ሆናችሁ ምናልባት በቴሌቪዥን ባይመቻችሁ በዩቲዩብም ሲለቀቅ በፌስቡክም ሲለቀቅ ባላችሁበት ቦታና አካባቢ በህብረትን በመሆን እንደው ከትምህርቱ ምን ተማርን፣ ምን ተረዳን፣ ምን ተገነዘብን ብላችሁ እንድትማማሩበት ለአኺራችሁም ለዱንያችሁም ስንቅ እንዲሆን ነይቼ ነው ይህንን ፕሮግራም ያዘጋጀሁት። አላህ ኢኽላሱን እንዲለግሰኝ ዱዓ አድርጉልኝ። እናንተም ባዳመጣችሁ ደግሞ የምትጠቀሙ እንድትሆኑ እኔም ዱዓ አድርግላችኋለሁ።
አላህ የሁላችሁም ርዝቅ የሰፋ አድርጎ ዱንያ አኺራችሁ ያማረው ሆኖ ለዱንያ ለአኺራችሁ በዱንያ ላይ ስኬት ሆኖ የምትሸጋገሩበት ሪዝቅ አላህ እንዲያደርግላችሁ እየተማጸንኩኝ ሐሳብ ጭንቀት ያለበት ከጭንቀቱ አላህ ይገላግለው እያልኩኝ የዛሬውን ፕሮግራም በዚህ ላይ አጠናቅቃለሁ። አላህ እኔንም እናንተንም በያላችሁበት ቦታና አካባቢ ሰላማችንን አላህ ያብዛው። አላህ ይጠብቃችሁ፣ አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።